ራስን በመለወጥ ውስጥ አንደኛ አሁን ያለህን ማንነት ትጠላለህ። ስለዚህ ይህ አሁን ያለን ማንነት መተኛት የሚወደው ጠዋት መነሳት የማይወደው መራመድ የማይወደው የሆነ ቦታ መሄድ የማይወደው ድካም የሚለው የሚሰንፈው ማንነት እንድትገድሉት ያደርጋል። እመኑ በጣም ህይወታችን ውስጥ የሚከብደው ነገር ቢኖር በጣም ህይወታችን ውስጥ ማስተካከል ካለባችሁ እያመማችሁ መቁጥ ካለባችሁ ምንድነው መቁጥ ያለባችሁ ካረባችሁ አንድ ትልቅና አስፈሪ ነገር አለ። አንድ ንጉስ በመንገድ ላይ እየተራመደ እያለ አንድ ጸጉሩ ሸበት ያለ ፂሙ ነጭ የሆነ አንድ ሽማግሌ አንገቱን ቀና አድርጎ በመንገዶች ዳር ላይ እየተራመደ ይመጣል። በዚህ ሞመንት ይህ ንጉስ አረማመዱ ማረከውና ስለዚህ አንድ ነገር ልላችሁ አንድ ጊዜ አንድ ነገር ሰምተው። ሰላም የተወደዳችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ ስለ አንድ ነገር ነው የምናየው፣ ራስን ስለማስተዳደር። የሰው ልጅ በህይወት ውስጥ የሚከብደው ሀገር መምራት አይደለም፣ ሰውን መምራት አይደለም፣ ድርጅት መምራት አይደለም፣ ራሱን ማስተዳደር። አይተን ከሆነ በሶሻል ሚዲያ በጣም ጥሩ ታለንት ያላቸው ልጆች እየወጡ ብዙ ነገር እያወሩ ብዙ ነገር እያስተማሩ ነው። በምንድነው የሚያስተምሩን ከተባለ እኚህ ልጆች ከየትም ተነስቶ የትም ደረጃ ላይ መድረስ እንደሚችል እያሳዩ ነው። እናም ደግሞ በጣም ብርቱ ወይም ጠንካራ ሆኖ ይህን ነገር እየሰሩ ወደ ተሻለ ስፍራ እየደረሱ ነው። እኔ ደግሞ ዛሬ አንድ ነገር ልላችሁ ነው የመጣሁት። ራሳችሁን ማስተዳደር መጀመር መቻል አለባችሁ። ራሳችሁን ስኪል የምታደርጉ ከሆነ ነገ መኖር የምትፈልጉ ከሆነ ዛሬ መስዋዕት በማድረግ ነጋችሁን ማድረስ ትችላላችሁ። ለምንድን ነው ይህንን የምትለኝ ካላችሁ ብዙ ልጆች አይታችሁ ከሆነ ዛሬ ብሎግ ሲቀርጹ እዚህ ቦታ ነበር፣ እዚህ ቦታ ነበር የቀረው ነው፣ ዛሬ እናደረኩ፣ ዛሬ የሰራው ነገር ደግሞ ይሄ በቃ የተለያዩ ነገሮችን በህይወታቸው ላይፋቸውን ለመቀየር ትጋታቸው በጣም ነው ደስ የሚለኝ። በጣም ነው አፕሪሼት የማደርጋቸው። ይህን ነገር ሳይ በጣም እኔ ያነቃቃኛል። ከነሱ ህይወት እማራለሁ። እንደነሱ ደግሞ ይህን ነገር ማድረግ አለብኝ ብዬ ወደ ራሴ ላይ አምጥቼ ቀይሬ እኔ ደግሞ እዚህ ነገር ላይ ብሰራ ይህን ነገር ባደርግ የተሻለ አመለካከትና የተሻለ እይታ ይኖረኛል ብዬ በማሰባቸው ነገሮች ላይ በመስራት ህይወቴን ለመቀየር ወደፊት ያለኝን እርምጃ ለመራመድ እሞክራለሁ። ግን አንድ ትልቅና አስፈሪ ነገር አለ። ራስን በመለወጥ ውስጥ አንደኛ አሁን ያለህን ማንነት ትጠላለህ። ስለዚህ ይህ አሁን ያለን ማንነት መተኛት የሚወደው ጠዋት መነሳት የማይወደው መራመድ የማይወደው የሆነ ቦታ መሄድ የማይወደው ድካም የሚለው የሚሰንፈው ማንነት እንድትገድሉት ያደርጋል። እመኑ በጣም ህይወታችን ውስጥ የሚከብደው ነገር ቢኖር ማንንም ሰው መምከር አይከብድም። ማንንም ሰው እንደዚህ አድርግ፣ እንዲሁን፣ እንደዚህ ቦታ መቀየር አለብህ፣ እንዲህ መቀየር አለብህ ብሎ መምከር ማንንም ሰው አይከብድም። ነገር ግን የሚከብደው ምንድነው? የምትመክሩትን ፐርሰን መሆን በጣም ነው የሚከብደው። በህይወታችሁ ውስጥ ማድረግ ያለባቸው ነገር ከፈጣሪ ጋር ታግዞ ጥሩ ቦታ ለመድረስ የምትሮጡ አይነት ሰዎች ከሆናችሁ የተሻለ ነገር ካፕቸር ለማድረግ ዛሬ መስዋዕት ሲደረግ ፔናል በጣም ህይወታችሁ ውስጥ ማስተካከል ካለባችሁ እያመማችሁ መቁጥ ካለባችሁ ምንድነው መቁጥ ያለባችሁ ከተባለ ስንፍናችሁን በመግደል የነገ ህይወታችሁን ማዳን የምትችሉበት ትልቁ ኃይል ያለው እጃችሁ ላይ ነው። ስለዚህ አንድ ነገር ልላችሁ፣ አንድ ጊዜ አንድ ነገር ሰማሁት። አንድ ንጉስ በመንገድ ላይ እየተራመደ እያለ አንድ ጸጉሩ ሸበት ያለ ፂሙ ነጭ የሆነ አንድ ሽማግሌ አንገቱን ቀና አድርጎ በመንገዶች ዳር ላይ እየተራመደ ይመጣል። በዚህ ሞመንት ይህ ንጉስ አረማመዱ ማረከውና ማነህ አለው። ንጉስ ነኝ አለው። የቱን ከተማ ነው የምትገዛው አለው። እኔ ራሴን ነው የምገዛው አለው። እናም ንጉሱ በአግራሞት አልፎት ሄዳል። አንድ ነገር ልላችሁ ነው፣ የሰው ልጅ ራሱን ሲገዛ ቀና ብሎ መሄድ ይችላል። ቀና ብሎ መናገር ይችላል። ቀና ብሎ መስራት ይችላል። ራሳችሁን የማትገዙ ከሆነ ዲሲፕሊን የማታደርጉ ከሆነ ዛሬ ጀምራችሁ የነገ ምዕራፋችሁን አሁን የምታቆሙ ከሆነ ብዙ ሰዎች አይታችሁ ከሆነ እኛ ላይፋችን ላይ ያስቸገረን ነገር ቢኖር ጀምሮ መቀጠል ወይም ደግሞ ኮንሲስተንሲ ማጣት የነገ ህይወታችንን እያበላሸልን ምን ነው ብለን እየተቆጨን ያለ ነው። አምና ባላደረግናቸው ነገሮች ከኋላ ልጆች እየሰሩ እያደጉ እየተለወጡ ሲመጡ እኔ እኮ መስራት ይችል ነበር፣ እኔ እኮ ማድረግ ይችል ነበር፣ እያደረግኩትም ነበር፣ እየሰራሁትም ነበር በማለት እንቆጫለን፣ እንጸጸታለን። የነገ ተስፋችንን ጥለን ዛሬም ደግሞ የረፈደ ይመስላል። በህይወታችሁ ውስጥ አንድ ትልቅና አስፈላጊ ነገር ልንገራችሁ፣ አላረፈዳችሁ። ፈጣሪም ደግሞ በማንም ህይወት ውስጥ አያርፍም። ይህንን ነገር ነው እናንተ ነገ የተሻለ ቃል መገንባት ከፈለጋችሁ አሁን ያልረፈደን ጊዜ በመጠቀም ሶሻል ሚዲያ ብሉ፣ ስራም ብሉ፣ የትኛውም ነገር ይሁን ብሉ፣ እናንተ መሆን የምትፈልጉትን ነገር ለመሆን ፍላጎት ብቻ ነው የሚያስፈልጋችሁ። ስኬትን በቃ ስኬት ፈልጋለሁ ብላችሁ ዝም ብትሉ ስኬት አይመጣም። ስኬትን ለመፈለግ መራመድ ያለባችሁ ጉልበትና ኃይል ሁሉ አሟጣችሁ ለስኬት የሚከፍሉን ዋጋ ከፍላችሁ የነገ ተስፋችሁን ለመጨበጥ ዛሬ በድፍረትና በጀግንነት መራመድ መቻል አለባችሁ። ህይወታችሁን ምዕራፍ መቀየር የምትችሉት ያን ሞመንት ነው። የተሻለ ነገር መገንባት ትፈልጋላችሁ? የተሻለ ዛሬ ሽጡ። ዛሬያችሁን አይጠቅምም ብላችሁ ሽጡ። ነጋችሁን ደግሞ በብሩህ ተስፋና በተሻለ ቀን በመግዛት
ነገራችሁ ያማረ እንዲሆንላችሁ ከተፈለገ ዛሬን በመጣል ነገን በማንሳት የተሻለ ተስፋና ህልም መያዝ ትችላላችሁ። የተሻለ ነገር ደግሞ የሚገነባው በአንዳንድ ነገሮች አይደለም፣ በተሻለ አሁን ነው። አሁን ላይ የተሻለ ፐርሶናሊቲ እና የተሻለ ጥሩ ነገር ማድረግ የምትፈልጉ ከሆነ የነገ ማንነታችሁን የዛሬ ተስፋችሁን እንዳይገለባችሁ ዛሬ ራሳችሁን በመግዛት ራሳችሁን ዝቅ በማድረግ ራሳችሁን ለመቀየር በመትጋት ትናንሽ ነገሮችን በማድረግን የተሻለ ነገር መገንባት ትችላላችሁ። ስንፍና የህይወታችንን ትልቁን መንገድ ዘግቶ የነገ ተስፋችንን አጨልሞ ህልማችንን ገሎ ሁሉን ነገር እንድናቆም ያደርገናል። አሁን የምትኖሩትን ኑሮ የተሻለ ሊያደርግላችሁ የሚችል አንድና አንድ ነገር ስንፍና ደግሞ ትጋት ነው። ትጋት ደግሞ በህይወታችን ውስጥ አስፈላጊ ከሚባለው ነገር መካከል ትጋትና ትጋት ብቻ ነው። ነገን መኖር ትፈልጋለህ፣ ነገን የተሻለ ሰው መሆን ትፈልጋለህ፣ ግን ትጋት የለም። ትጋት ሲኖር የተሻለ ነገር አለ። ትጋት ሲኖር ነገ የምትመኘውን መኪና፣ የምታያቸውን ነገሮች መንዳት፣ መያዝ፣ መጨበጥ፣ መዞር ትችላለህ። ስለዚህ አሁን መስራት ያለብህ ሩጫና ህልም ላይ ብቻ ሳይሆን ትጋት ላይ ስራ። ትጋት የህይወታችን ትልቅ አስፈላጊ ነገር እንደሆነ ልነግራችሁ እፈልጋለሁ። የምትተጉ ከሆነ ይሳካላችሁ፣ የምትሰሩ ከሆነ ይሳካላችሁ። ልዩነቱ የምትሰሩት በአእምሯችሁና በጉልበታችሁ ሊሆን የሚገባው። በአእምሯችሁ ብቻ የምትሰሩ ከሆነ አትንቀሳቀሱም። በጉልበታችሁ የምትሰሩ ከሆነ ብቻ ደግሞ ድካም ብቻ ነው የሚሆነው። ይህንን ነገር በደንብ አብራራለን ካላችሁ ሌላ ቪዲዮ፣ ቀጣይ ቪዲዮ ብላችሁ ኮመንት ላይ ጻፉልኝ። ስለዚህ አሁን ያላችሁን ነገር አስተካክላችሁ መሄድ ከፈለጋችሁ ትጋት ህይወታችሁ ላይ አስፈላጊ ነገር እንደሆነ ወቁ። ወይም ደግሞ በጣም እስኬጁል መሆን ካለባችሁ በመጽሐፍ ጀምሮ ነገ ማለዳ ስነሳ ይህንን አደርጋለሁ፣ ነገ ማለዳ ስነሳ ይህንን ነገር እፈጸማለሁ፣ ነገ ፕሮግራም አለ፣ 3 ፕሮግራም አለ፣ ይህን አደርጋለሁ ብላችሁ ቀኖቻችሁን ከፋፍላችሁ ጻፉ። ለማኑ ከዛ ለዛች ለጻፋችኋት ነገር ዋጋ ክፍሉ። ነገ የምታደርጓቸው ነገሮች በሙሉ እየተሻሻሉ ጥሩ የሆኑ እየተስተካከሉ ሼፕ ወይም ቅርጽ እየያዙ ይመጣሉ። የተሻለ ነገ ተገምቶ ይጠብቃቸዋል። ስለዚህ ነገራችሁን ማስተካከል ከፈለጋችሁ ዛሬ ዋጋ ክፍሉ። በማንም ህይወታችሁን መቀየር ከፈለጋችሁ አማራጭ የላችሁም። መትጋትና መትጋት ምርጫችሁ ላይ ነው የሚገባው። ማንም መቶ ረግጧችሁ እንዲኖር ካልፈለጋችሁ፣ ገንዘብ በጊዜያችሁ እንዲጫወት ካልፈለጋችሁ፣ ትናንሽ ሰዎች ቀጥረው እንዲሰሯችሁ ካልፈለጋችሁ፣ አሁኑን ማድረግ ያለባችሁ ጊዜያችሁን በመግዛት ራሳችሁን በመቆጣጠር ራሳችሁን ዲሲፕሊን በማድረግ ነገራችሁን የተሻለ ማድረግ ትችላላችሁ። አንድ በጣም አስፈላጊ ነገር ልንገራችሁ። ህይወት እንደፈለጋችሁ አታትመሯል። ህይወት እንደፈለገች ልትመራችሁ ትችላለች። ነገር ግን አንድ ልዩነት አለ። እናንተ ህይወታችሁን መምራት ከፈለጋችሁ አንደኛ ራሳችሁን ግዙ። ራሳችሁን ስትገዙ ህይወት መራችኝ አይደለም። ምክንያቱም ብዙ ሰው ድንጋይ አንስቶ ወርውሮ ፈንክቶ እዳው ሲገባ ወይም ደግሞ ጥሎ ገብቶ ብዙ ነገር ሲሆን ህይወት በቃ ለማንም ሰው ብሎ ምክር ሊሰጣችሁ ይችላል። ትላንትና የተበላሸ ማንነትን ይዞ የተበላሸ ነገር አድርጎ ህይወቱን ተመሰቃቅሎ ዛሬ መጥቶ ህይወት እንደዚህ እንጂ ብሎ ሊያወራን አይችልም። ምክንያቱም የሱ የጥቂት ደቂቃ ትዕግስት ማጣት የነገ ህልሙን አሳጥቶት ከሆነ ህይወት ሳትሆን የመራችው ራሱ ዲሲፕሊን ወይም ደግሞ ራሱን መግዛት ስላልቻለ ነገውን አበላሽቷል። ስለዚህ ህይወታችሁን መቀየር ከፈለጋችሁ ራሳችሁን በመግዛት ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ኮሜንት ላይ ደግሞ ስለ ዲሲፕሊን ወይም ደግሞ ስለ ስንፍና ስራልኝ የምትሉ ከሆነ በዚህ 2 ቀን ውስጥ እሰራላችኋለሁ። ለዚህ ቻናል አዲስ ከሆናችሁ እስከዛው ሰብስክራይብ እያደረጋችሁ ጠብቁኝ። ወዳችኋለሁ።